ጊዜ ማራፍሽ ነው ባንድ ቀንስ ፍቅር አይደል አፍቅሬሻለሁ ይሞድጃለሁ ስለ እሺ ባለች ሳንጣላ ግን ምን ቦቸራ ማፍቀር ማለት ስለሆነ በህልሜ እየመሰለኝ ነው እኔ ደግሞ መጥፋት ይከብዳል በራሱ የተፈጠረበት ዝግብ ይሆናል እንጂ ከኔ ማይ እረፍ ያ ኖ አረ በእግዚአብሔር ሰላም ጋይስ እንዴት ናችሁ? ዛሬ በአዲስ ነገር ከች ብለናል። እኔና አደብደብኝ ዝም ብላ አውራ አይ ለጨዋታው ድምቀት ነው። ዋናው ቁም ነገር ዛሬ በአዲስ ቪዲዮ ተመልሰናል። እንደፈረደብኝ ዛሬም ይሄው አሳሪ ሊያበለኝ ጋይስ ጉዳዩን እንግዲህ ለመናገር ያክል እኔና ማሂ ጓደኛ ማቾች እንደሆነ ይታወቃል። አሁን ላይ በጣም ምርጥ ጓደኛ ማቾች ነን። ከተዋወቅን ትንሽ ረጅም ጊዜ ቢሆንም ከተግባባን ግን አጭር ጊዜ ነውና በአጭር ጊዜ ውስጥ ሊፈጠር የማይችል አዲስ ነገር አንድ ትልቅ ችግር ነው። ሲጀመር ችግር አይደለም እንነግራትና የማሂ ሪአክሽን ምን ሊሆን ይችላል? ጥፊ ለጥፋ ደስተኛው ወደ ቤት አስቧል። አሁን ለምሳሌ እኔ የማውቃቸው በጣም ቤስት ፍሬንድ ሴቶች ጓደኞች አሉ። መተው ድንገት አፍቅርሃለሁ እንግዲህ ምንድን ነው ሪአክሽን? እውነት ግን ምንድን ነው ምን ሊሆን ይችላል? አስበው። በነገራችን ላይ ይሄን ነገር ኤክስፔክት የማታደርገው ከሆነ ጓደኝነታችንን ሊያሳጣን ይችላል ብላ የማይሆን ነገር ነው የሚፈጥርባት። ማርያም ግን ዳስጣት እሺ ብትልስ ምንድን ነው ታደርገሽ? እኔ ማፍቅራለሁ ወጪ ነበር ምን እንደምታረግ መጀመሪያ ካሜራ ነው ካት መጀመሪያ ካሜራ ነው ካት የምንለው ይግድ በእግዚአብሔር ማሂ እግዚአብሔር በጥፊት መታየት ሰላም ነው የሚሆነው። ትረጋጋለህ፣ ትተወዋለህ ወደ ቤት። እኔ ዘግቼ ዩቲዩብን ወደ ቤቴ አንተም ብትመታስ? እሺ ለማንኛውም ግን ጋይስ ማወቅ ያለባችሁ አንድ ነገር እኔና ያሬድ እዚህ ጋር ጀስት ቀለድን እንጂ እኔም ሲሪየስ ሆኜ እንዳፈቀርኳት ነው የምነግራት። ያሬድ ያው ቤስት ፍሬንድ እንደሆነ እንኳን ማሂ ሁላችሁም የምታውቁት ነገር ነው። ያሬድ ደግሞ የምርም እንዳፈቀርኳት ለማሳመን ይሞክራል። የማሂ ሪአክሽን ግን በጣም ከባድ ነው። እኛ ራሱ ኤክስፔክት የምናደርገው ያዱላ ነው። ብቻ በዚህም ሆነ በዛ ማለት አንድ በጣም ደስ ይለኛል። አሁን ቦቸራ አፍቅሮሻል ብለን ለማሳመን ደወለች። ወይዘሮ ማሪክ እሺ ወደ ላይ ንቀባቀጥ በጣም በላ ይቅርብን እንዴ ነው ታዲያ እኔ ምን አገባኝ? እንዴት ምን አገባኝ? አሳምንልሃለሁ። አፈቀረ ነው በቃ አፍቀር መፈቃቀር ነው። እሺ ባለች። ለማንኛውም ጋይስ የማሂን ሪአክሽን አብረን እና ይሆናል። ሰብስክራይብ ማድረጋችሁን እንዳትረሱ። ለቀቅ ያላችሁ ሰብስክራይብ ማለት ይሄ ነገር የምር ነው። እሺ ባለች ምን ችግር አለ? ማርያምን ሰብስክራይብ እኔንም እዚህ ፍራንክ ታደርጉኝ ነው? ምንድን ነው ያሬድ ታውቃለህ አይደለ? እሺ ቆይ ና ካሜራ ራሱ ምንድን ነው ችግሩ? እሺ ብትለ ግን አዳራ ብቻ ጋይስ ኖ አሁን እና ያሬድ እኮ ይሄን ነገር እናንተ ተነጋግረን የምንፈታው እናንተ ተነጋግረን የምናስተካክለው ጉዳይ አይደል። እንነግራታለን፣ እደበደባለሁ። ኧረ በቃ አንተ እኮ አሽቃባጭ አይደለም። እኔ ምን አሳመነልኝ ብሎ ልክ አንዴ በጥፍ ስታደርገው እና ቤቴን ያው ካሜራ ታውቃለች። ግን በነገራችን ላይ ካሜራው ማለት ነው ያሬድ አንድ ነገር ለምንድን ነው የምትቀርጹኝ ካለችን ማለት ነው ይሄ ጉዳይ በጣም የምፈልገውና ህልሜ የሆነ ጉዳይ ነው። ወደፊት ቁጭ ብዬ ላይ የምፈልገው የሚያጓጓኝ ጉዳይ ስለሆነ በታሪክ እንዲቀመጥ ስለምፈልግ ነው እየቀረጽኩሽ ያለሽ ብለን ነው። ስለዚህ ይሄ ነገር እንነግራታለን። እንችላለን። ጀማው ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ ይመቻችሁ። እንወዳችኋለን። አሁን አረ ኑረት ዳይ ወደ ጥፊው ጋይስ አፒቲቭ እንግዲህ በጣም እያስፈራራኝ ነው በነገራችን ላይ ጓደኝነት እንደዚህ አሁን የምር ቢሆን እሺ ጀስት የምር ቢሆንማ እጄ በእናትህ ወደዛ በቃ ሄድ አፍቅሮሻል ወደዛ ነው ይሞታል። አንዲት ረግጣለች ታፈነዳለች ምናምን እያለ በጣም እያስፈራራኝ ነው። ጓደኛዬ ነው ብላ ስላልሰራ አስባችሁ ምናምን እንዴት ነው አፍቅሬሻለሁ ያማአጥን አይ ጀስት እኛ እኮ አፍቅሬሻለሁ ማለት ሪአክሽን በነገራችን ላይ እሷ ራሱ ገስታ አደረጋለች። ቆይ የምር ገሳ ታደርግም አራጣሪያም በቃ አይ ፕራንክ ነው ምናምን ትላለች። በነገራችን ላይ ሪሉ ታስባለች ግን እንዴት ነው ሳስበው ጓደኛ ስራ ነገር አንተ ባብላ
ግን ያያ የሆነ ሰው የምር ጌታን የምር አፍቅረህ ማለት ነው በደንብ አፍቅራት ሊሆን ይችላል። አፍቅረሻለሁ ብለህ መናገር ድፍረቱ አለ። ለምን ያስለኝ ሞት አይ ተራራ ነው ግን ጋይስ እውነት የሆነ ፊሊንግ ተሰምቶና ሄደህ ቀጥታ አፍቅረሻለሁ እኔ ስለማላውቀው አይ በቃ የመጣሽ ነው ጋይስ ሲያስፈራ ግን ወይዘሮ ማለት ማህሌት አትለኝ ዋና ሰላም እንዴት ናችሁ? የቦቼ ቤተሰቦች ደህና ናችሁ? አይ ዛሬ እንግዲህ ቦቼና ያያ እንጋብዝሻለን ነይ ብለው ጠርተውኛል። እንደሚጋብዙኝ አላውቅም። አይ ምን ነገርሽ ትልቅ ነገር አለ። እየበላን እናወራለን። ጋብዘን እየበላን እናወራለን። ዛሬ ጋብዝሻለሁ። ጥሩ የለሽም መሰለኝ። እሺ አይ ያው ያንቺ ማለት እንደዛ ከሆነ ብዙ ነገር አስቤዛ የሚወጣ ነው። አይ ግን ቀልድ ሳይሆን ቁም ነገር በገመት ትችያለሽ። መገመት እችላለሁ። በገመትኩት መሰረት ከዚህ በፊት ቤታቸው ሄጄ ስለማላውቅ ቤታቸው ትልቅ ፕሮግራም አዘጋጅተው ጓደኝነታችንን አንድ ሳምንት ነው ማስመልከት። እሱማ እሱ ጥሪ ነው የሚሆነው። እሱ ጥሪ ነው የሚሆነው። እኛ ግን የምንነግርሽ ትልቅ ነገር አለ። ስለዚህ ነገር ምንድን ነው? ንገራት ብሎ ንገራት የለም ስለኔ የሰማው ነገር እንትን ከተዋወቅን ስንት ነው? ከተዋወቅን አመት ምናምን አላለፈም። ከተግባባን አንድ 2 ሳምንት ረዥም ጊዜ ነው። 2 ሳምንት ረዥም ጊዜ የሚሆነው ስራ ካለ ጊዜ በጣም አጭር ነው። አዎ ዛሬ ገና ነው ያያን በአካል ያገኘሁት። ሳሚ ትክክለኛ ስሙ ሳሚ ያሪቢ ካራክተር ስምክ ነው። እኔም አውቃለሁ። አይ አንቺ ከምታይገኝ ጋር እኔ አንቺ ግሬ እና ያያኝ ገርሽ ጉዳይ ነው ገባ ያያ ጉዳይ ነው የእሱና አንቺ ማወቅ አለብሽ። እኔ ማስበው ነገር ልናገር። ሰሞኑን ያው ሁለታቸው ፖስት እያደረግን ነው ምናምን ያ ነገር ፊድባኩን አልወደድከውም እና መስራት እና ቁም ልትነሽ እና ንጋት በኢየሱስ ስም ልክ ነኝ። አረስማ እንደዛ ቢሆን ለምን ቪዲዮም ራሱ እየተቀረጸ ያለው በዛው እንደማለት ነው። በነገራችን ላይ ካሜራ ስላለ ይሄ ነገር ሰነግርሽ እንዳይደብርሽ። ይሄ ነገር ታሪክ ሆኖ ማስታወሻ ሆኖ እንዲቀመጥ ስለምፈልግ ነው የተቀረጸ ያለው እንጂ የዩቲዩብ ላይ የሚለቀቅም ነገር አለ እና የዩቲዩብ ቪዲዮ እየሰራን ጋይስ ማስታወሻ ሆኖ እኛ ጋር የሚቀመጥ ነው። እንደዛ ከሆነ እንደፈለግሽ ማውራት ትችላለሽ። እኛም እንደፈለግን ነው የምናወራው። ሚስጥር ነው እዚህ ዋይ ይጠጣው እና ምን ነገር ሚስጥር ነው። ቁጭ ብለን እናውራ። ምንድን ነው ቁጭ ብለን እናውራ። የበላን ዛሬን ጨምቆታል። መብራን ተጥቶ ታሻሽዋለች ባላወረሽ ነው እንደምታደርገው ብቻ ሰብስክራይብ እያደረጋችሁ ይመቻችሁ ፋሚሊ። ይሄን ነገር ሳታውቁ ምን ይደረስላችሁ ብዙ ነገር ሳይከማች
ኧረ ቦቸራ በእመቤቴ ወዲህ ነው የምንሄደው። እሺ ምግብ እየበላን ነው። የት ነው እንደዚህ አዙረን ነው ምግብ? ኧረ በእመቤቴ አታላቅ በማረው ሰላም ነው ባባ እዚህ ቢዘርት ምን ገራስ የት ነው የምንገባው? መንገድ ላይ ደግሞ ዲሰምበር ነው። እሺ በጣም እኔ ብቻዬን አልሆንም። ቤቱ እየመጣችን በጣም ደብልሽ እኔ ምንሽ ነው የሆነ ሰው ለምሳሌ በምን ያህል ጊዜ ቤት ውስጥ ፍቅር ሊይዝ ይችላል? ፍቅር በሁለት መጀመሪያው የአይን ፍቅርና ሪል ፍቅር የአይን ፍቅር ከሆነ በአንድ ቀንም እንደዚህ አይነት መውደድ ይችላል። ግን እሱ ተቀራረባት ነው ብሎ አይ ለምን በደንብ አላውቅም። የሳምንት የሁለት ሳምንት ምናምን የዓመት ቆይታ የዓመት ቆይታ ነው ማለት የሁለት ሳምንት ግን ሁለት ሳምንት ሳምንት ማለት እንትን ነው። እንዴት ነው ቅርበትሽ ይወስናል እንጂ ቅርበትሽ ይወስናል እንጂ በአንድ ቀንስ ፍቅር አይደል? አሁን ለምሳሌ የማትጠብቂው ኤክስፔክት የማታደርጊው የሆነ ሰው መጥቶ ድንገት አፍቅርሻለሁ ቢልሽ እሱ ነገር ልክ አይደለም ብለሽ ታስቢ ትችያለሽ አይደል? ልክ ነው አይደለም? እኔ አልፈርድም፣ ግን አላውቅም ምንድን ነው አልገባኝም። ምንም ብቻ ያያ የሚነግርሽ ነገር አለ። በዛውም በደንብ ትተዋወቃላችሁ። ያያ ጭራሽ ያያ ይገርሽ ገና ዛሬ እኮ ነው የምንተዋወቀው በአካል። ቦቼ ዳርሻው አሁን እግዚአብሔር ይመስገን ነገር አሁን የምር ነው የግል ፍሬምስሽ ብዙ ስለማንታወቅ የሆነ ይገርምሽ ይችላል። እኔ እንጃ ቦቼ ላይ የሰማው ጠይቅ ያለ በጣም የምር ይልሽ አብረን ነው አውቃችን አንተ ሳገኘው ጉያንሽ ፎቶ እያየ ነው ጉያንሽ ፎቶ እያየ ነው ማለት ማዳወጣው ሞክረ ይመስላል። የምር መጀመሪያ ምንም የለም ምናምን ነገር ነው ያይ። ከዛ ግን ተቀየረ እና ዛሬም ብናገር አለበት ያማክሊ ወደ ተቀየረ ወደ ዙሪነት ማለት ነው እንዴ ምንድን ነው ሁለት ሳምንታችን ከዛ ስራ ሰራን። ሶስቴ አራቴ ተደውለን ብናውቅ ወይ ከቤት በፊት ታውቃላችሁ እኮ መታወቅ ነው እንጂ ጓደኛ አልኖረም። እንጀንሽን ብቻ የምር በደንብ ሊቀየር ይችላል። ምንድን ነው ፊልሙ ተቀይሯል ማለት ወዶሻል? እኔ ወድጄዋለሁ ስልክ በቃ መስኪን ነው። በጣም ደስ የሚል ጓደኛ ይሆናል ብዬ አስቤ ነው የቀረብኩት። ጓደኛሞች ኖርማል ጓደኛ ብቻ ነው የምትቀርጹት ይሄ የሚቀመጠው ገና ገብቶኝ ነው። እኔ የማላውቀው ሰው በዚህ ልክ ሳይቀር ሰሞኑን ልክ አይደለም። ስራ ራሱ ላይ ራሱ ሰው ይገባል። በቀደም አንድ ቪዲዮ ለመስራት ቀኑ ሙሉ አላችሁ። አንድ ለአንድ ቪዲዮ ብዙ ምንድነው ካንቺ ጋር ማለት ነው። የምር እኔ በግልጽ ነግሬሽ አሁን ምን ነገር ያላችሁ ነገር አላውቅም። በጣም ታወራላችሁ። አናወራም፣ ምንም አናወራም። ምንም አናወራም። በቀደም ላይ ተገናኝተን ስራ ሰራ። ከዛ በኋላ የሆነ እንስራ ምናምን ተባባልን ምናምን ተገናኘን አለ። ዛሬ ሶስተኛ ቀናችን ነው ስንገናኝ። ግን አንተ ጓደኛክ ነው ታውቀዋለህ። ጓደኛ ነበር እኮ አንተ እንደዚህ አይነት ነገር ይሆናል ብለህ ታስባለህ? ስለሆነ ነው ያወራሁሽ። ማለት ጭራሽ ተባባሪ ነህ ነው እኔ ለሱ ልክ አይደለም። እንደዚህ አይነት ነገር እኔ ተቀልድ ነው ነገር አለ ገባ
የፍቅር ህይወት ማለት ወደፊት ልጆች የምትወልድበት ምናምን ህይወት የምትኖርበት ነው። በቃና 2 ሳምንት አይደለም ለማፍቀር እንደዚህ ለመተዋወቅ ራሱ በቂ ነው ብዬ አላስብም። ገባሽ? በቀረጻ መሀልም ተገናኝተን አይደል ነው ብቻ ሁሉን ነገር ነው የነገረኝ። የበሬ ነው ማለት የቀለብ ነው እኔ በዚህ አይነት ፊሊንግ ምንም ልክ አይደለም። የታለ ራሱ ጥራውና ከዛ በኋላ ይንገረኝ። እውነቱን ከሆነ በጣም ነው ስልክ ተረጋግቶ እንዲያስ ነው የምመክረው። ሌላ ምንም የምለው ነገር የለም። ለምን ሰው ወደድከኝ ወይም ደግሞ አፈቀርከኝ ምናምን አይባልም። የሰው ስሜት ነው ሄደህ ካልተሰገባ እኮ አንተ ግን እንደ ጓደኛ ማለት ነው እንደ ወንድሜ አየው ከምን እኮ ልክ ያልሆነው የሆነው ውዝግቦች እኔ አላውቅም። በራሱ የተፈጠረበት ውዝግብ ይሆናል እንጂ ከኔ ጋር ይገናኛል ብዬ አላስብም። እንጂ ፎቶ ያየው የሌላ ላይ ውዝግብ የኔ ፎቶ ሰሞኑ ልክ አይደለም፣ ስራ እየሰራ አይደለም፣ ትኩረቱ ሌላ ነገር ላይ ነውና ይሄ ነገር ያስዋልኩት ለኔ ሶስት ቀናት ከዛ በኋላ ሳገኘው የአንቺ ፎቶ እያየሁ ነው። ምንድነው የተፖስተው ፎቶ ኤዲት ይሰራል። በኢየሱስ ስም ጋይስ እንዴት እንደሚጨንቅ ኧረ በስመ አብ። ውሸት ለካ ከባድ ነው። ጌታን ውሸት በጣም ከባድ ነው። በነገራችን ላይ ማለት ነው ማሂ እውነትም የምትፈቀር ሰው ነች። የምትፈቀር አይነት ሴት ናት። በጣም ቆንጆ ናት። ባህሪዋ በጣም የሚገርም ሴት ናት። ግን ደግሞ በዚህ አጭር ጊዜ ውስጥ አንድ ሳምባዲ መጥቶ አፍቅሬሻለሁ ማለቱ ግን የሆነ ጤነኝነት ላይሆን ይችላል። ማለት ወይ ጀስት ጊዜው ፊሊንግ ነውና ስሜቱንም ሳያረጋግጥ ለሰው እንደዚህ ነው ብሎ መናገሩ ልክ አይደለም። እኛ ያደረግነው ይህን ነገር ነው ቢኮዝ ሪያክሽኗን የምንፈትንበት ጉዳይ ስለሆነ ማለት ነው። ምንድነው ሊሰማት የሚችለው? ምላሿ ምንድነው ሊሆን የሚችለው? ይህን ነገር ኤክስፔክት አድርገው ስላልመጣችም ጭምር ያስደነግጣታል ብለን ስላሰብን ይህን ጉዳይ ሰልክት አድርገን ለማይም እንዲህ ብለን የምንነግራት በጣም እንደሚያስደነግጣት ነው። በጣም ያስደነግጣል። ሲጀምርም ግን ከባድ ነው ቢኮዝ እኔም የሆነ ሰንባዲ መጥቶ ድንገት 1 ሳምንት 2 ሳምንት ያወቀኝ ሰው አፍቅሬሃለሁ ቢለኝ ማለት ሰው ለምን አፈቀርከኝ ተብሎ ጀጅ መደረግ አይችልም። እየጠሩኝ ነው ጋይስ። ወየ ግን ደግሞ በዚህ 2 ሳምንት ውስጥ አፍቅሬሻለሁ ማለት እስኪ ጋይስ ግግም ብዬ አፍቅሬሻለሁ እላታለሁ። በዛውም እንግዲህ እሺ የምትል ከሆነ እንቀጥልበታለን። የፈጠነ ጋይስ ያልኳችሁ ነው። ሰብስክራይብ ማድረጋችሁ እንዳይረሳ። በጣም ወዳችኋለሁ። ሰብስክራይብ ጋይስ። ግን የምር እየቀነሰ አይ ነገርካት ነገር ጎረምሳ እኔ ይሄን ነገር ካንተ ብቻ ነው መስጠት። ማን በደንብ አስቀምጥ ማለት አስቀምጥ እየነገርኩህ ማርያምን ነገራት። ምንድን ነው የምሰማው? ለምን ወደዚህ ነው ምንድን ነው ጨነቀኝ። ስለዚህ እውነታውን ንገረኝ። ያያ እንደነገርሽ ከኔ ፍቅር ይዞ ወንቸራት ማህደር ፍቅር ይዞት ለምን ፍቅር አይመስልም? ነው እኔ ስለራሴ አይደለም ያወራሁት እንዴ። ስለ ጊዜው ነው መፈቀር አለመፈቀር። ማንኛውም ሰው ይፈቀራል፣ ያፈቅራል ምናምን እሱ እኔ እና አንቺ እኮ ከተዋወቅን እኮ ከ1 አመት በላይ ሆነ ማለት እኔ ካወቅሽ 1 አመት ደግሞ ኢቨን አይተሻል አይደል? እኔ ትመጪኛለሽ ምናምን ይጻፍሽ ጀስት ኖርማል ፊሊንግ ነው ብዬ ነበር የማስበው እስካሁን። ግን ደግሞ ስንቀራረብ በቃ እኔ እግዚአብሔርን እኔ
ያለት ነገር ማለት ነው። ስለዚህ እንደዚህ ነገር አጋጥሞኝ እኮ አውቃለሁ። ግን ደግሞ ወጭ እግዚአብሔር ምን ካንተ እንደዚህ ነገር አለ። ለምን ምን ቦቸራ ማፍቀር ማለት ነው? ነው እንደዛ አይደለም። እንደተናገር ምን ብሰል እንዴ በጣም አጭር ጊዜ ነው። 2 ሳምንት ነው አይነት ምን ይባባል። እኔ ኢቭን አሁን እኮ ያልኩሽ ያለሁት ነገር ነው የሚመስልሽ። ማህደር ቦቸራን ታፍቅረው አይደል ነው እኔ ነኝ ያፈቀርኩሽና ጀስት ደግሞ የተቀራረብንበት ያለው ልክ አሁን ላይ እሱን እኮ ሪስፔክት አለ ይሄን እኮ ሪስፔክት አለ። ግን ደግሞ አሁን እዚህ ጋር እንደ አዲስ መታከል አፈቀርኩሽ ነው ምናምን ማለት አልተዋጠብኝም። እኔ ጉዳዩን እንድታምኝበት አይደል ብቻ አሁን ማለት ነው እኔ በዚህ አጭር ጊዜ ውስጥ የተሰማኝ ስሜት ካንቺ በቃ ላንቺ ፍቅር ስሜት ማለት አፍቅርሻለሁ። ግን በቃ አንድ ነገር እኔ አፍቅሪኝ እያልኩሽ አይደለም። በቃ ቢያንስ እሺ ካሜራው ይጥፋና እንተካክ። ለምን ካሜራው ይጠፋል? እኔ እኮ ታሪክ ይማር እንዲቀመጥ ስለፈለኩ ነው። ታሪክ አይደለም። ምክንያቱም እኔ መጨረሻ ላይ ምንም ነገር ይሁን እኔ ካንቺ ኤክስፔክት አድርጌ አይደለም ጉዳዩ ምንም ነገር ይሁን ማለት በቃ ማለት ወይ አንድ ነገር እሺ ወይ እኔ ችግር የለውም እኔ ምን ብያካበትኩ ምናምን አለ። ግን በቃ ልክ አለ ማይ ስላልተረዳሽኝ እኮ እንዴት ነው ልክ ያለው? እኔ አመት ይኸውልሽ ሳቅሽ አመት ነው አይደል? አዲስ እኔ ሳቅሽ አመት ኦሬዲ አመት ገደማ ሆኖ ሳቅሽ ያሬድም ይሄን ጉዳይ ደጋግሞ አስረዳ ማለት የዛኔም እንዴት ማለት የዛኔ ፊሊንግ የሚታተርዳሽ አፍቅሬሻለሁ እኮ ማለት እኮ አይጠበቅብኝም ማለት ወይ ዲኩዲ ፈትናት ባልገባ ጋር ስደውልልህ ስራ ምናምን ስልክ እሺ ብለክ የተቀበልከኝ አሁን እንደዚህ አይነት ነገር በውስጥ በልክ ስላለ ነው እንጂ ስላለ ነው የምንቀራረብበት አድቫንቴጅ መስሎ ስለተሰማኝ ነበር እንደዛ ማለት ወጫቲና ከዛ ከዛ ነው ወርተን ማለት ነው ፈተና ይካለብኝ ይሄዳለው ይካለብን እኔ ለስነ ስርዓት ከደጋ ስራ መስራት ስለፈለግ በፊትም ደግሞ በቃ ያለ ነገር ስለማውቀው ምናምን እሺ እንጂ ሌላ ነገር አስበት እንደነበረ አለ እኔ አይደለም የምንቀራረብበት አጋጣሚ መስሎ ስለተሰማኝ አብረን ይሰራ ላንች ፊሊንግ አለ የቅርብ ጊዜ ባይሆን ኢቭን የተቀራረብን ቅርብ ጊዜ ባይሆን ረጅም ጊዜ ታገኛለሽ አክሽን ሶ የሆነ ስሜት አለ ላንቺ ለኔ ስሜት ይኖርሽ አይደለም እንጂ ግን በቃ ቢያንስ ይሄ ነገር ማወቅ አለብሽ ብዬ ስላሰብኩኝ ምክንያቱም አብረን እየሰራን እየተገባባን እስከሆነ ድረስ ይሄን ነገር አለማወቅሽ ሌላ ለኔ ህመም ነው ያሬድ ነገሮች ከሆነ አውራዋለሁ እሱ የቅርብ ጓደኛ እሺ እያልክ ያለው ነገር አሁን ለምሳሌ የዛሬ አመት ጀምሮ እንደዛ አይነት ፊሊንግ ነበር ነው ለሳምንት የሶስት ሳምንት ጉዳይ አይደለም ማለት አይደለም ከዛም ጊዜ ጀምሮ ሶሻል ሚዲያ ክራሽ ነው ሶሻል ሚዲያ ክራሽ ማለት ምን ማለት ነው? ሶሻል ሚዲያ ክራሽ እኮ ማለት ነው የሆነ ሰው ስታገኘው ምናምን አብረክ ስትውል ምናምን እኮ ይጠፋል። ክራሽ ማለት እኮ እኔ ግን ደግሞ ይኸውልሽ ፍቅር መሆኑን ያወቅሁት ለዛ ነው። አንቺን ሳገኝሽና አብሬሽ ስውል ደግሞ በቃ ሬድ ስሜት እንደሆነ ይችላል። አንተ ተረጋጋና ማለት ነው ተረጋጋና ከዛ በኋላ በቃ ያላ እኔ ሌላ ነገር እሺ እኔ አሁን ካልሙኝ ለወፍረት ልሞክር ማለት ስሜት ይመስል በቀጥታ በቃ እኔ አንተ ላፍቅር ምናምን የምትችል ሰው አይደለም እና በቃ ምናምን ብለሽ ንገሪ እንደዛም ሆኖ ማለት ነው ስማው ልብስ ቅዱስ በህልሜ እየመሰለኝ ነው እዚህ ጋር ቆሚት እኔ ምኑ እንዳስገረመሽ ገረመኝ እኔ ያስገረመኝ እኔ ሳስብ የነበረው ነገርና አንተ እዚህ ጋር ያሰብክ ያለው ነገር ምንም በቃ ተቃራኒ ነው እኔ ሳስብ የነበረው አሪፍ ስራዎችን አብረን እንሰራለን አዳዲስ ስቶሪዎችን አብረን ያሰብን ነበር ምናምን እና ኢቭን ይሄ ነገር መፈጠሩ ነው ቀጥሎ ልሰራቸው ያሰብኳቸው ስራዎች ላሳይገሩ እንዴ አሁን እንደዚህ አይነት ነገር ይገባበት እንደዚህ አይነት ፊሊንግ አለ ያከነ እንዴት ነው ታስራው እኔ የሪል ስሜት ላይፌን እየነገርኩሽ ስራ ትኛለሽ ማኔ እኮ እኔ አልመጣም እንዴ ከስራው ጋር እያወዳደርኩ አይደለም ገባካ እኔ እንደ ወንድም እግዚአብሔር ነው ታፋስኝ እኔ እንደ ወንድም ደግሞ እኔ ደግሞ ልክ እንደ ወንድም እንድትተኛል ምክንያቱም እንደት ላይ ስለምች ቢኮዝ ውስጤ ፍቅር አለ በጣም ከትልቅ አጥቶች ጋር በጣም ነው ማከብረው
ግን ማለት ነው ግን እኔ እግዚአብሔር ያው በቃ እንዴት እኔ ሻውን እኔ ጓደኛዬ ብትሆን ምናምን ታስረዳልኝ ነበር አንተ ጓደኛዋን ይዘህ እንደመጣኸው ግን እኔ አላፈቅርም ግን እወድሃለሁ ግን እንደ ወንድሜ ነው እኔ እንደማትወጪኝ እኮ ነገርሽ ኖ እግዚአብሔርም ማለት ነው በጣም እንደ ወንድሜ በጣም አከብርኩ ወንድሜ ነህ በጣም በስራዎች ካደርቃለሁ አከብርሃለሁ ግን ደግሞ እኔ በፍቅር አይነት ጉዳይ በጭራሽ ማስሰጥሽ የመጨረሻ ምላሽ ነው አማራኝ እኔ በፈለከው ነገር ተሰፋለሁ ግን በዚህ አይነት ነገር ደግሞ ፈልጋት መጣ ነገር አይደለም ነው እንዴት ነው ማለት አፍቅረሻለሁ እያልኩሽ ያለሁት ልብ እንዴት ነው በምን ትክሽኛለሽ እኮ ፊልም አይደለም እኮ ወዴ ነው ሪላይፍ እኮ ነው እየነገርኩሽ ያለሁት ካሜራው እንዳለ እርሱ አልኩሽ ማለት አፍቅረሻለሁ እያልኩሽ አልፈልግም እያልሽኝ በምን ትክሽኛለሽ እሺ ታዲያ ፊልም ነው እንዴ ዲያሎግ ላወራለሁ እንዴ ምናምን ብዬ እኔ ወዳለሁ እንድትይኝ አይደል? እሺ ምን እንደምትለው ታዲያ ትክክለኛ ፊሊንግ ነው አንተ የምትወደው ሪል እኮ ሰውን እኮ የምታፈቅረው ከሆነ እኮ የዛን ሰው ስሜት ውስጥ ይገባል። እኔ አላፈቅርም። ስለዚህ ከዚህ በኋላ እኔና አንቺ አብረን መስራት አንችልም ነው አንገናኝም? አንተ እሺ ካላልክ እንዴት ነው አፍቅረሽ ቀን በቀን እያየሁሽ አብሬሽ ይሆንኩ ከማታፈቅረኝ ሲል ልጅ ጋር እኔ ከማፍቅራት ልጅ ጋር እንዴት ነው ስራው? ያ ጉዳይ እኔ ማረኝ ከታሪ በጣም ሲደገገቱ እሺ ካላልሽኝ አብረሽኝ አትሰሪኝ እያልከኝ ነው አልገባኝም እኔ ያ እንታና በቃ ሁሉም ነገር ያስረዳሽ እኔ ከዚህ በላይ ማለት ቻንተ እንደዚህ አይነት ሰው ነው እንዴ ያ እንዴት ቡቺ ማፍቀር አይችልም ነው ማፍቀር ስለካይ ጥሩ ነው ግን እኔ ደግሞ መጥፋት ይፈል እየገፋሁሽ አይደለም እኔ ስሜት የሚነግርኝ እና በዚህ መልኩ አይደለም ማለት ነው ወይ አልወድህም ላፍቅርህም አልችል አይ ነው ማለት እኔ ይገባኛል ልፈቀር የምችል አይነት ሰው አይደል ግን በዚህ ልክ ማለት አልወድህም ለምን አትፈቀርም እኔ ግን እኔ ፍቅር አልያዘኝም እንዴ እኔ ድራማ መስራት በስመስል ነው አክቲንግ እኮ ለምን እየሰራን ያለነው ካያልቅም እንደዛው አለበት እሺ ምንድን ነው ማለት በቃ ያኔ ምን ያውቃል ምን አገባው ያኔ እኔ አሁን እንደዚህ ብለህ በጣም የደበረኝ ስልክ እሺ ስላላልሽና አብረሽ አትሳሊ በማለት በጣም ደብሮኛል እንደዛ እያልኩ ግን ለኔ ከባድ ነው ገብቶሻል ማለት እሺ ምንድን ነው እኔ ብቻዬን ስለመጣሁ ለእሱ ነው ያገዝከኝ ለምን የሚናገረው ነገር ደስ አይልም አሁን የሚናገረው ነገር ደስ አይልም ማንኛውም ሰው ይፈቀራል ምናምን ግን ይመጣል ያለው እኔ ደግሞ ህይወት ኑረኛ አይኑረኝ ምንም የሚያውቀው ነገር ይገባዋል ኢቭን ስንገናኝ ራሱ በአካል ገና 3 ቀን ስለዚህ እንደዚህ አይነት እንግዲህ ለመጀመሪያ የሚቀድም ተለቀቀ አባ መጀመሪያ የሚቀድም አብረን አንሰራም እኔ አልፈልግም እኔ በደንብ መስራት አልፈልግም ሰላም የምር ማይረፍ ያ ጌታ ኖ አረ በእግዚአብሔር ማን ማርያም ካስረበርሽ እሺ ከፈለግሽ አይፖስት
እናስረዳሽ ይኸው ዛሬ ቪዲዮ ልንሰራ እንገናኝ ነበር አሁን እና በቃ ይሄን ነገር እንንገራት እና እንደዚህ ብናረግ ተባብረን ጀስት ያሰብንበት እንጂ ምን እንደምትል እናውቃለን። በእግዚአብሔር ማርያም ይቀጣል አስነበርንሽ በቃ በጣም ኧረ ማርያም አይ ቪዲዮ ትሰራለሽ የምር አይ ምን ሳትሰሪ ሳትሰሪ ግን አይ የምር ፍራንክ ባይሆንም ማይ እንደማታፈቅረኝ ነግራኝ በፍቅር አይደሱ አይደለም ማላለም እኔም እሱ ነው እኔም እሱ ታውቂሽ ዝም ብያለሁ እና በጣም ይቀጣል ይላል ችግርኛ አይ ደብሮ ፋሚሊዎች ፊት ይኸው በጣም ማከብራችሁ ፋሚሊዎች ፊት ነው ይቅርታ የምጠይቅሽ ጀስት ፍራንክ ነበር አይናሽ ነው በዚህ በእንደዚህ አይነት ቃታ ነገር ምን ቃታ ስንት ነገር ሳንሰራ ሳንጣላ ግን ይቅርታ ማለት ምን ነው ነው አትንካኝ አላፍቅርህም እጠየፋለሁ ማየው ማን እሺ ማርያም ግን አንደኛ ነገር እንቷ ነው ምንም ትበለ ፍራንክ ነው በጣም ይቅርታ ወይም ትመስለኝ አልምነትሽን አድምቀዋል ግን በጣም ይቅርታ አይታወቅም እኮ ላፈቅርሽ ይችላል ሪድ ከዚህ በኋላ ግን አብረን አንሰራም ነው አብረን አንሰራም ምክንያቱም እኔ አላውቅም ምን እንደተነጋገራችሁ ምንም ሁላችሁም ነው ማርያምን ጀስት በቃ ፍራንክ ማርያም ፍራንክ እሺ ብልክስ እሺ ብትል ኖሮ ሰብስክራይብ እንዴ ማለት እሺ ማለት ሐሳብ ነበርሽ አይል ነው ማለት አሁን እኮ ተራራልኝ ለሂድ እኔ ሰፈርና አላውቅም ለምን ችግር የለም አይተወደናል እሺ በቃ ካሜራው ይፋና እንዴ ነው ችግር የለውም እሺ አምፖስቶን ጀስት ካሜራውን በቃ ካሜራ እንደሌለ አድርገሽ አስቢ ነው ይሄ ማለት አሁንም እኮ ሙሉ ቪዲዮ አይፖስትም ካልሽ አምፖስት ግን ይቀመጥ የሆነ ቀን እያየ ነው የምንስከበት አይ እህት አንድ ስቴፕ ስቴፕ ቀደም እንዳል ከዚህ በኋላ እንዴት ነው እኔ ልጅ ምን ነገር እያሰባል እንዴት ማመን ምክንያቱም አሁን እሺ ብል እኔ አላውቅም ምክንያቱም እኔ እንደው እንደምያየው ካንተ ሌላ ነገር ከተገበያ ሰው ሆነ አላውቅም ሚስጥሩን የሚያውቀው እግዚአብሔርና ጓደኛውና የካሜራ ማን ጓደኛው ነው ስለዚህ እኔ ደግሞ እንደዚህ አይነት ነገር ላይ ተነካክቼ መቀጠል አልፈልግም እውነቱን አንድ ነገር ደግሞ እውነቱን ስነግርሽ ነው በጣም ነው የምወድሽ በጣም ነው የማከብርሽ ታውቂያለሽ ግን ውስጤ አሁን ላይ ምንም አይነት የፍቅር ስሜት የለም ግን ደግሞ ቦቸራ የፍቅር ስሜት እየተሰማው ነው ወይስ ለምን ተሰማው ብለሽ አንቺም ጀጅ ማድረግ አትችይም ምክንያቱም ፍቅር ግላዊ ስሜት ነው ልክ ይሄ ሪሌሽንሺፕ ሲሆን ነው የጋራ ስሜት ነው እንጂ ፍቅር ግላዊ ስሜት ነው ከዚህ በኋላ ባፈቅርሽም የሆነ ስሜት ቢኖረኝም የኔ ስሜት ነውና እሱን አንቺ ኮንትሮል ማድረግ የምትችይው መከላከል የምትችይው ነገር ግን አሁን ላይ የምነግርሽ ነገር በጣም ነው የምወድሽ በጣም ነው የማከብርሽ ልክ እንዳንቺ እና በጣም የምወድሽ ጓደኛዬ ነሽ የምትወጂኝ ጓደኛዬ አሁን ላይ ምንም አይነት የፍቅር ስሜት ውስጥ ከዚህ በኋላ ግን ከመጣ ያንን እንትን ማለት አትችልም ለምን ዞራት እንችላል አሁን አጣጣለኝ ዛራቢ ተዘራጣለኝ አንቺ እስኪ ወደፊት ለኔ እንደዚህ አይነት ስሜት ይሰማል ለምን ታዘራው ይላል ብቻ ግን አሁን ውሸት መሆኑ ይሻላል አይ እኔ እየፈራኋት ነው እሰራላችኋለሁ አይነት በውስጧ አውታላ ችግር የለም ምን ይኮ ረጅም ሰዓት ተጣጣ ሰላም አይ እዚህ በኋላ ቀጣይ እሱ እንደሆነ እንዳይመጣ ማይ ጀምሮ እንደ ጓደኛ ያወጣል እሺ ለማንኛውም ይመሻቹ ተቃቅፈዋል ሰብስክራይብ እያደረጋችሁ ይፖሰታል ሰብስክራይብ እያደረጋችሁ ጋይስ ማይ ድል ነስታናለች ጋይስ በጣም ካልሞና ተረጋግታ ነበር ስታወራን የነበረው ጥፊ ጠበቁ ነበር ጓደኝ ከእሷ ስሜት በላይ ጓደኝነታችንን ላለማጣት በጣም ተረጋግታ ነበር ስታወራን የነበረው ማይ በጣም ነው የምንወድሽ እግዚአብሔር ያከብርሽ ጓደኝነታችንን ለማትረፍ የሄድሽበት ርቀት ደስ ይላል በጣም ነው የምንወዳችሁ ጋይስ ይሄን ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳይረሳ በሌላና አሪፍ ቪዲዮ እስክንመጣ ድረስ አብራችሁን ቆዩ
በሌላ ቪዲዮ እስከምንገናኝ ያ ሰላም ጋይስ ይመቻችሁ።